ጂሲኤፍ እና ኤልሲኤም ጋር ተያይዞ ምን አይነት ጥያቄ ልትጠይቁ ትችላላችሁ? አንድ ፎርሙላ አለች ጂሲኤፍ ሲባዛ ኤልሲኤም ኦፍ ለምሳሌ የኤ እና የቢ ብንል የጂሲኤፍ እና የኤልሲኤማቸው ብዜት ከቁጥሮቹ ብዜት ጋር እኩል ነው። እስኪ በምሳሌ ነው የ16 እና የ24ን ብንወስድ አሁን እያልን ያለ ነው ጂሲኤፍ ኦፍ 16 እና 24 ሲባዛ ኤልሲኤማቸው ማለት ነው። የ16 እና የ24 ከ16 ሲባዛ 24 ጋር እኩል ይሆናል ማለት ነው። እስኪ ቼክ እናድርገው። 24ን በፕራይም ፋክተራይዜሽን ብንሰራው ለ2 12 ለ2 6 ለ2 3 to the power of 3 times 3 ይሆናል። 16 ደግሞ በ2 8 በ2 4 በ2 2 ማለት ነው to the power of 4 ነው። ጂሲኤፋቸውን ስንወስድ to the power of 3 ነው የሚወስደው to the power of 3 ብቻ ማለት ነው። ምክንያቱም 3 አንወስድ ብለናል። ኦኬ ይሄኛው ጂሲኤፍ ነው። ኤልሲኤሙ ደግሞ ከቱ ዘ ፓወር ኦፍ 3 እና ከቱ ዘ ፓወር ኦፍ 4 የትኛው ነው የምንወስደው? ቱ ዘ ፓወር ኦፍ 4 እንደገና 3ንም እንወስደዋለን። ኤልሲኤማቸው ስንት ይሆናል? ቱ ዘ ፓወር ኦፍ 4 16 ሲባዛ በ3 48 ማለት ነው። ስለዚህ ይሄኛው ደግሞ ስንት ነው? ቱ ዘ ፓወር ኦፍ 8 ነው ማለት ነው። አሁን ጂሲኤፍ እና ኤልሲኤሙ ማለትም 8 ሲባዛ በ48 ከቁጥሩ ብዜት ጋር እኩል ነው እያልን ያለን 24 ሲባዛ 16 ጋር ማለት ነው። ይህን ቼክ እናደርገው። ይህንንም ስናበዛው 384 ነው የሚመጣው። ይሄኛውንም ስናበዛው 384 ነው ማለት ነው። if the LCM of የኤ እና የቢ is 144 ቢሆን and ኤ ሲባዛ በቢ ደግሞ 1728 ቢሆን what is the GCF of A and B? እንደዚህ ብትጠየቁ ለምሳሌ ኤልሲኤማቸው ተሰጥቷል፣ እንደገና ብዜታቸው ተሰጥቷል። የተጠየቀው ጂሲኤፍ ነው ማለት ነው። ኦኬ ፎርሙላው ምን ነበር ያልነው? ጂሲኤፍ ሲባዛ ኤልሲኤም ስንት ይሰጣል? 144 እኩል ይሆናል ብዜታቸው ደግሞ 1728 ማለት ነው። ለ144 ይሄኛውንም ለ144 እናካፍላለን ማለት ነው። ይሄ ይጠፋል። ጂሲኤፍ እኩል ይሆናል ይሄን ብታካፍሉት 12 ታገኛላችሁ ማለት ነው። ስለዚህ የዚህ ቁጥር ጂሲኤፋቸው 12 ይሆናል ማለት ነው።